ካሁን በፊት ስንሰራው የነበረው ተስመን አሁን ደግሞ ዲጂታላይዜሽን ወደ ቴክኖሎጂ ስራዎች መግባት ነው። ካሁን በፊት ስንሰራ የነበረው በወረቀት ቀርቶ ሁሉም ነገር አሁን በፎቶኮፒ ነው የምንሰራው። ያ ማለት እንግዲህ ዲጂታላይዜሽኑ የሚጠቅመን ምንድነው? አንደኛ ጉልበትን ለመቀነስ፣ ሰዓትን ለመጠቀም፣ የባከኑ ክፍለ ጊዜዎችን የምናካክስበት የምንጠቀምበት ነው። እያንዳንዱን ስራ የምንሰራው ከዚህ በኋላ እናውቀዋለን። ቴክኖሎጂ ለምን ይጠቅማል የሚለውን ነገር ስለምናውቀው የሚሰሩ ስራዎች በሙሉ ከትምህርት ቤት ጀምረን ለምሳሌ የትምህርት ተማሪዎችን የትምህርት ጥራትን ለማስጠበቅ ተደራሽነትን መምህራን ከመጀመሪያ ጀምሮ ከጥቅም ጀምሮ እስከ የስራ ልምዱንም እንዲሁም እያንዳንዱ የሚያደርጋቸው እንቅስቃሴ ከመርሱ ጋር በተያያዘ ለምሳሌ መጀመሪያ ቀጠሮ ሲቀጠር በምን መቀጠር አለበት ከበፊት የነበረውን አሁን ብለን በኦንላይን ስራችን ሁላ መሰራዎች ሁሉ በኦንላይን ስራ ስለሚሰራ ያን ደግሞ እዚህ ያለውን ሳለመምራን ዲቴል የሆነ ዲሲፕሊን በተሞላበት ስልጠናውን ወስደን ነገ ትምህርት ቤት ላይ አፕላይ ማድረግ ይቻላል። ባህር ኮምፒውተር ሞዴል ያ አካሄድ በጣም በልቲ ጊዜ ሊጨርስ የሚችልና ብዙ ውጣ ውረዶችን ይፈልጋል። ብዙ ኮንሱም አለው። ነገር ግን ያንን ለማቃለል ሲባል ደግሞ አሁን መንግስት ክሬት ያደረገው ቴክኖሎጂ ተጠቅሞ መረጃን በአንድ የሞልቶ ግን ቋሚ ኦሪጂናል ሊቀመጥ የሚችል ነገር ማንኛውም አካል መረጃ የሚፈልግ አካል መጥቶ ያዩና ሊመለከተው በሚችል መንገድ አሁን መንግስት አዘጋጅቶ እኛም ለዚህ ስልጠና ተካፋይ ሆነን ለእናንተ ደግሞ ተቻለ ግንዛቤ ለመስጠት ያው ፈርሳችኋለን ማለት ነው። ስለዚህ ስልጠናውን በጥሞና እንድትከታተሉ እንፈልጋለን። ሹክሹክታ የጎንዮሽ ወሬ ያስፈልጋል። በጣም እንትን ይጠይቃል። ሙያ ነው። ነገ ምናልባት ችግር ሊገጥማችሁ ይችላል። ትምህርት ቤት ሄዳችሁ ያንን ለማለት አሁን አቸል እንግዲህ መከታተል ይችላል። በዚህ መንገድ ነው የምንጓዘው። እሺ እንደምታዩት እዚህ ስክሪኑ ላይ ወደ ስላይዱ ዋት ዲጂታላይዜሽን ይላል። ዲጂታላይዜሽን ምን ማለት ነው የሚለው እዚህ ላይ digitalization is the process of leveraging digital technology to transform the business model, create new revenue stream and will produce opportunities ይላል። ብዙ እድሎችን ይፈጥራል ማለት ይሄ መረጃን በዚህ በሞላነ እንትን ቋሚ የሆነ መረጃ ለማስቀመጥ ትክክለኛ የሆነ ነገር ለማግኘት በዚህ መንገድ መረጃውን እንሞላለን ማለት ነው። ስለዚህ ይሄንን እንትምኖቱን በሶፍት ማለን እንሰጣችኋለን። ይሄንን እዛችሁ እናንተ እያነበባችሁ ነገር የተሻለ ነገር ግንዛቤ ይኖራችኋል ማለት ነው። ሁሉ አለ፣ ቪዲዮም አለ። ምናልባት ለጊዜው ተደናገሩ ከሆነ ቪዲዮ አለ እንዴት መምራት እንደሚችል። ስማርትፎን ቀደም ሲባል እንደነበረው በስማርትፎን ሁላችሁ ስልክ ካላችሁ ስማርትፎን እንሰጣለን። ያን እዛችሁ ምናልባት ከዛ ባሻገር ደግሞ ለእናንተ የሚያደናግራችሁ ነገር ካለ ደግሞ ለእኛ ደግሞ ጥያቄ መልስ ጠይቁናላችሁ ማለት ነው። ስለዚህ በመጀመሪያ ኮምፒውተራችን ላይ ያለ ማንኛውንም ዌብሳይት ብሮዘር በመክፈት እንጀምራለን። እዚህ ጋር የተሰጠን የመለማመጃ አድሬስ አለ፣ እሱን እናስገባለን። ይሄ ያው ለመለማመጃ ብቻ ነው። በኋላ ትክክለኛውን መረጃ ሞልታችሁ የምታስገቡበት የራሱ ሌላ ዌብሳይት አለው። እሱን እዚህ ጋር አስቀምጥላችኋለሁ አድሬሱን። እዚህ ጋር የሎጊን ፔጅ እንደዚህ ይከፍትልናል። ከወረዳ የተሰጠንን ዩዘር ኔም እና ፓስወርድ እዚህ ጋር እናስገባለን። ከዛ ሎጊን በማለት እንገባለን። እዚህ ጋር እንደምታዩት የትምህርት ቤት ስም አለ፣ የትምህርት ቤቱ ርዕሰ መምህር ስም አለ፣ እዚህ ጋር የዩዘሩ ባለቤት ማለት ነው። እዚህ ጋር ፓስወርድ መቀየር ከፈለጋችሁ ከወረዳ የተሰጣችሁን ፓስወርድ ታስገባላችሁ። ከዛ እናንተ ማድረግ የምትፈልጉትን ፓስወርድ እዚህ ጋር ታደርጉና እዚህ ጋር ደግማችሁ ሴቭ ማለት ነው፣ ፓስወርድ ይቀየራል ማለት ነው። በመቀጠል የምናየው ፋይል ወይም መረጃ እንዴት እንሞላለን የሚለውን ነው። ሁለት አይነት የመረጃ ሞላል ዘዴዎች አሉ። አንደኛው ኦንላይን ሲሆን ሌላኛው ደግሞ ኦፍላይን ነው። መሙላት እዚህ ዳሽቦርዱ ላይ እንደምታዩት ዳታ ኩዌሪ የምትላለች እሷን ክሊክ እናደርግና
እዚህ ጋር ዳታ ኩዌሪ ውስጥ ኢንስቲትዩሽን አለ፣ ስታፍ አለ፣ ስቱደንት አለ። ለምሳሌ እኛ መሙላት የፈለግነው ስቱደንትም ቢሆን ስቱደንት ላይ ክሊክ እናደርግና እዚህ ጋር ቤዚክ ኢንፎርሜሽን ከሆነ የምንሞላው የስቱደንቱን ቤዚክ ላይ መሆኑን ቼክ እናደርግና አድ የምትላለች እዚህ ጋር እቺን አድ የምትል በተን አንዴ ክሊክ እናደርጋለን። ከዛ እንደዚህ አይነት ፎርም ይከፈትልናል። እዚህ ጋር የተማሪውን የመጀመሪያ ስም፣ የአባት፣ የአያት እያለ እነዚህን ሁላ ፎርሞች ከሞላችሁ በኋላ መጨረሻ ላይ አፕላይ የምትላለች አፕላይ ትላላችሁ ማለት ነው። ይሄኛው መንገድ ግን ብዙም የሚያከራ አይደለም። ምክንያቱም በዴስክቶፕ እየሰራችሁ ከሆነ መብራት ቢጠፋ ቢቋረጥባችሁ የኢንተርኔት አክሰስ ምናምን ቢቋረጥ እነዚህ ኢንፎርሜሽን እንደገና ነው የምትሞሉት ማለት ነው። ያ ደግሞ በጣም አድካሚ እና ሰልች የሆነ ስራ ነው። ስለዚህ ይሄኛውን መንገድ አንጠቀምም። እኛ የምንጠቀመው በኦፍላይን ያሞላል ዘዴ ነው። ስለዚህ ኦፍላይን እንዴት እንደምንሞላ ደግሞ እናያለን። ኦፍላይን ለመሙላት እዚህ ጋር ዳታ ሰብሚሽን የምትላለች እሷን ክሊክ ስናደርግ ኢንስቲትዩሽን፣ ስታፍ እና ስቱደንት የሚል ኦፕሽን አለን። በመጀመሪያ ኢንስቲትዩሽን ከሆነ የምንሞላው ኢንስቲትዩሽን ላይ ክሊክ እናደርግና በኢንስቲትዩሽን ስር ምን አለ? ዲቴይል አለ፣ ቴክስት ቡክ፣ ሪሶርስ፣ ቢልዲንግ ያለ ይቀጥላል። ለምሳሌ እኛ የምንሞላው ዲቴይልን ከሆነ ዲቴይል ላይ ክሊክ ስናደርግ እዚህ ጋር እንደምታዩት የኢምፒቲ ቴምፕሌት አለ። ይሄን አንዴ ክሊክ አድርገን ቴምፕሌት እናወርዳለን ማለት ነው። ዳውንሎድ አድርጎ እንደጨረሰ እቺን የፎልደር ምልክት አንዴ ክሊክ እናደርጋታለን። ከዛ ፋይሉ ጋር ቀጥታ ይወስደናል። ፋይሉ ላይ ራይት ክሊክ እናደርግና ኦፕን ዊዝ ብለን ማይክሮሶፍት ኤክሴል እንከፍተዋለን ማለት ነው። እንደከፈትነው መጀመሪያ መረጃ መሙላት ከመጀመራችን በፊት እዚህ ጋር ከላይ በቢጫ እንደምታዩት ኢኔብል ኤዲቲንግ የምትላለች። ያ ማለት ይሄ ፋይል እንደወረደ ሎክድ የሆነ ፋይል ነው ማለት ነው። መጀመሪያ እሱን ኢኔብል ማድረግ አለብን። አሁንም እዚህ ጋር እንደምታዩት ኢኔብል ኮንቴንት የምትላለች፣ እሷንም ኢኔብል ማድረግ አለብን። ከዚህ በኋላ ነው ዳታ መሙላት የምንጀምረው ማለት ነው። እዚህ ጋር ኢንስትራክሽን አለን፣ እዚህ ጋር ደግሞ ዳታ አለን። ዳታችንን የምንሞላው እዚህ ጋር ነው ማለት ነው። እንደምታዩት እዚች ጋር ድሮፕ ቦክስ ትታያቸዋለች። እነዚህ ድሮፕ ቦክስ ያሉበት ቦታ ላይ ሁሉንም የምንሞላው ሲስተሙ በራሱ የሚያስመርጠንን ነው እንጂ በራሳችን የምንሞላው ነገር አይኖርም ማለት ነው። እዚች ጋር ክሊክ እያደረግን እንመርጥና እንሞላለን። ምናልባት ድሮፕ ቦክስ የሌለበት ቦታ ላይ ከሆነ ብቻ ነው በራሳችን ወይ ቁጥር ሊሆን ይችላል ምናምን የምናስገባው ማለት ነው። ግን ድሮፕ ቦክስ ያለበት ቦታ ላይ እያንዳንዷን ክሊክ እያደረግን ሲስተሙ የሚያስመርጠንን ነው የምንመርጠው ማለት ነው። እዚህ ጋር ስትሞሉ ግራ የሚገባችሁ ነገር ካለ ኢንስትራክሽን ላይ ተመልሳችሁ ማየት ትችላላችሁ። ለምሳሌ ፓረንት ቲቸር ስቱደንት አሶሲዬሽን የሚል አለ። እዚህ ጋር ምን መሙላት እንዳለባችሁ ግራ ከገባችሁ ወደ ኢንስትራክሽን ተመልሳችሁ እዚህ ጋር ይኸው ስለሱ ሞር ዲቴይል ኢንፎርሜሽን ይነግራችኋል ማለት ነው። ይሄንን እንሞላና እንመለሳለን ማለት ነው። እንደምታዩት እዚህ ጋር ዳታችንን ሞልተናል። ዳታውን ከሞላን በኋላ እዚህ ጋር ዳታ ኢንስፔክት የምትላለች። ይሄ ማለት የሞላነው ዳታ ትክክል መሆኑን አለመሆኑን ለማረጋገጥ የሚጠቅመን በተን ነው። ይሄን ክሊክ ስናደርግ የሞላነው ዳታ ትክክል ከሆነ እንደዚህ አይነት ኖቲፊኬሽን ይመጣልናል። ግን ለምሳሌ ይሄንን ላጥፋውና አሁን ዳታ ኢንስፔክት ብለው ኢሌጋል ዳታ ኤግዚስት ይለኛል። ያ ማለት መሙላት ያለብኝ ወይ ደግሞ የተሳተ ዳታ ሞልቻለሁ ማለት ነው። እሱን ቀጥታ ክሊክ ሳደርገው ኦኬ የሚለውን የቱ ጋር የተሳተ ዳታ እንደሞላው ወይ ደግሞ መሙላት እያለብኝ ያልሞላውበት ቦታ ካለ ቀጥታ እሱ እዚህ ጋር ሊንክ ያመጣልኛል። ክሊክ ሳደርገው ቀጥታ ይወስደኛል የት ኤረር እንዳለ ማለት ነው። እንደምታዩት እዚህ ጋር ክሊክ አድርጌ ይሄን ሞላውና አሁን ዳታ ኢንስፔክት ስለው አሳልፎኛል ማለት ነው። እንደዚህ ከሞላን በኋላ ይሄንን ፋይላችንን ሴቭ አስንልና የት ነው ሴቭ ማድረግ የምንፈልገው የሚለውን እንላለን። ለምሳሌ እኔ ዲስክቶፕ ላይ የተሬ ትምህርት ቤት ነው የሞላ ያለው። ዲስክቶፕ ላይ በራሴ ተሬ የሚል ፎልደር እፈጥራለሁ ማለት ነው። እዚሁ ላይ መፍጠር ትችላላችሁ። ካልሆነ ከዚህ ወጣችሁ ዴስክቶፕ ላይ ሆናችሁ ራይት ክሊክ ኒው ብላችሁ ፎልደር መፍጠር ትችላላችሁ። እኔ እዚህ ጋር ፈጥሬ ላሳያችሁ። ኒው ብዬ ወይም ደግሞ ባዶ ሜዳ ላይ ራይት ክሊክ አደረግና
ኒው የሚለውን ከዛ ፎልደር እዚህ ጋር የተሬ ነው የሞላ ያለሁት ተሬ ብዬ ጽፋለሁ ማለት ነው። ተሬን ከፍተውና ሴቭ አደርጋለሁ ማለት ነው። አሁን ፋይሌ አፕሎድ ለመደረግ ዝግጁ ሆኗል ማለት ነው። አሁን ደግሞ እንዴት አፕሎድ እንደምናደርግ እናያለን። ሲስተሙ ላይ መለስና በራሴ ዩዘር ኔም እና ፓስወርድ ከገባው በኋላ የዲቴይል ኔም ሞላሁት። አሁን ዲቴይል ነው አፕሎድ ማድረግ የፈለኩት። እዛው ዳታ ሰብሚሽን ላይ ገባና ዲቴይል ላይ መሆኑን ቼክ አደረግና ዲቴይል አፕሎድ ለማድረግ ፈልጋችሁ ቴክስት ቡክ ላይ መሆን የለበትም። ይሄንን እርግጠኛ ሆኑ። ዲቴይል ላይ ሆናለሁ። ከዛ እዚህ ጋር 2 ቁጥር ላይ አፕሎድ የምትላለች ክሊክ አደርጋለሁ። ከዛ ፋይሌን ያስቀመጥኩበት ቦታ ሄዳለሁ። እኔ ተር የሚል ፎልደር ውስጥ ነው ያስቀመጥኩት መረጃዬን። ተር የሚለውን ፎልደር ኦፕን አደረገውና የሞላዋትን መረጃ የኤክሰል ፋይሏን ክሊክ አድርጌ ኦፕን እለዋለሁ ማለት ነው። ፋይሉን እዚህ ጋር መጥቶልኛል። በመቀጠል ኔክስት እለዋለሁ። አፕሎድ እያደረገ ነው። ከዛ እንደምታዩት ሰክሰስ ይላል። ኤረር 0 ዱፕሊኬት 0 ይላል። ከዛ በመቀጠል አሁንም ኔክስት እላለሁ። ትንሽ ወርታች ስክሮል አድርጌ እዚህ ጋር እንደምታዩት ሰብሚት ኦል የምትላለች ሰብሚት ኦል ብዬ ኮንፊርም እላለሁ ማለት ነው። አሁን መረጃዬ ወደ ወረዳው ተልኳል ማለት ነው። በመቀጠል ደግሞ የምናየው የስቱደንትን ፎርም አሞላል ነው። ስቱደንት ትንሽ ለየት የሚያደርገው ምንድነው? እዚህ ጋር እንደምታዩት ቤዚክ አለው፣ ኢንሮልመንት አለ፣ ሪዛልት አለ። ቤዚክ ከሞላው በኋላ እዚህ ጋር ኢምፒቲ ቴምፕሌት አውርጄ ኢንሮልመንትን ለመሙላት የግድ መጀመሪያ ቤዚኩን ሞልቼ አፕሎድ አድርጌ አፕሩቭድ መደረግ አለበት። ምክንያቱም ሲስተሙ በራሱ ለተማሪዎቹ ለሞላሁት የተማሪ ቤዚክ ኢንፎርሜሽን አይዲ ነምበር ምናምን በራሱ ስለሚሰጥ መጀመሪያ የግድ ቤዚክ ሞልቼ አፕሎድ መደረግ አለበት ማለት ነው። ስለዚህ በመጀመሪያ ኢምፒቲ ቴምፕሌት አወርድና ሞልተን አንድ ላይ እናያለን ማለት ነው። ኦፕን እላለሁ። ራይት ክሊክ አድርጌ ኦፕን ዊዝ ማይክሮሶፍት ኤክሰል በመቀጠል እቺን ኢኔብል ማድረግ ሁሌ ግዴታ ነው፣ መርሳት የለብንም። ሁለቱንም ኢኔብል ካደረግን በኋላ እንደምታዩት አሁን ዳታውን ለመሙላት ዝግጁ ነው ማለት ነው። ዳታውን ሞልተን ደግሞ እንመለሳለን። እሺ እንደምታዩት እዚህ ጋር ተማሪ መረጃ ሞልቻለሁ። 2 ተማሪ መዝግቤያለሁ ለማሳየት ያክል ስለሆነ። ከዛ ዳታ ኢንስፔክት ስላለሁኝ መረጃዬን በትክክል ሞልቻለሁ። ኦኬ እላለሁ። ከዛ ሴቭ አስልና የት ነው ማስቀመጥ የምፈልገው? ቅድም የፈጠርኳት ተሬ የምትል ፎልደር አለች ዴስክቶፕ ላይ። እሱ ላይ ሆነና ተሬ የምትለውን ፎልደር ፈልጌ ኦፕን፣ ከዛ እዚህ ጋር ሴቭ አደርጋለሁ ማለት ነው። ሴቭ ካደረኩ በኋላ አፕሎድ ወደ ማድረግ እሄዳለሁ ማለት ነው። ተመልሼ ሲስተሙ ላይ ዳታ ሰብሚሽን ላይ ስቱደንት ላይ ቤዚክ ላይ መሆኑን እርግጠኛ ከሆንኩ በኋላ አፕሎድ እላለሁ ማለት ነው። ከዛ አሁን ቅድም ኢንስቲትዩሽን ዲቴይል አስገብቻለሁ። አሁን ስቱደንት ቤዚክ ነው እየሞላ ያለሁት። ስቱደንት ቤዚክ የምትለዋን ሴሌክት አደርግና ኦፕን እላለሁ። በመቀጠል እቺን ኔክስት እላለሁ። አፕሎድ እያደረገልኝ ነው። ሰክሰስ ይላል፣ ኤረር የለም። አሁንም ኔክስት እላለሁ። ከዛ ሰብሚት ኦል ብዬ ኮንፊርም እላለሁ ማለት ነው። አሁን ወደ ወረዳው ተልኳል ማለት ነው። አንድ ላይ ወረዳው ዩዘር ላይ ደግሞ ገብተን አፕሩቭድ አድርገን ተመልሰን ያለውን ነገር እናያለን። ከዚህ ሎጋውት ብዬ እወጣለሁ። በወረዳው ዩዘር እንገባለን። ሎጊን ብዬ ከገባው በኋላ ሰብሚሽን ስታተስ ላይ ስቱደንት ሰብሚሽን ስታተስ ቤዚክ ላይ
ተሬ 2 ተማሪዎችን ልኳል ማለት ነው። ሶ እነዚህን 2 ተማሪዎች ቬሪፋይ ብዬ አፕሩቭድ ከዛ ኮንፊርም ላለሁ ማለት ነው። አሁን ተሬ የላከልኝ መረጃ አፕሩቭድ ሆኖለታል ማለት ነው። አሁን ሲስተሙ በራሱ የተማሪዎቹ ስቱደንት አይዲ ሰጥቶ ሌላ ቴምፕሌት ያዘጋጃል ማለት ነው። እሱን ደግሞ ሎጋውት ብለን በትምህርት ቤቱ ዩዘር ገብተን ደግሞ እናያለን ማለት ነው። እንደዚህ ከገባው በኋላ ዳታ ሰብሚሽን ላይ ስቱደንት ቀጣይ የምሞላው ኢንሮልመንት ነው። ኢንሮልመንት ላይ ክሊክ አድርጌ የማወርደው አሁን ኤምፒቲ ቴምፕሌት አይደለም ማለት ነው። ኢንክሉዲንግ ቤዚክ ዳታ ቴምፕሌት የሚለውን ነው ማለት ነው። ይሄንን በደንብ ተንበሩበት። ከዛ ይሄንን ክሊክ አድርጌ አወርዳለሁ ማለት ነው። ከዛ ፎልደር ምልክቷን ክሊክ አድርጌ ከፍተዋለሁ። ራይት ክሊክ አድርጌ ማይክሮሶፍት ኤክሰል ኢኔብል አሁንም ኢኔብል አሁን ዳታ ላይ ሲገባ እንደምታዩት እዚህ ጋር ለተማሪዎቹ አይዲ ነምበር ሰጥቷቸዋል ማለት ነው። በቀጣይ ደግሞ የምናየው አንድ ተማሪ ከአንድ ትምህርት ቤት ወደ ሌላ ትምህርት ቤት እንዴት አድርገን እንደምናዘዋውር ነው። በመጀመሪያ የምንሄደው አሁን ከተሬ ትምህርት ቤት ወደ ኮካ ማዘዋወር ፈልግ አንድ ተማሪ ተሬ ትምህርት ቤት ላይ መጀመሪያ ምን መያዝ አለብኝ? የስቱደንቱን አይዲ ነምበር መያዝ አለብኝ። ዳታ ኩዌሪ የምትለውን ክሊክ አደረግና ስቱደንትንና እዚህ ጋር እንደምታዩት 2 ተማሪ አለን። ለምሳሌ ሳሙኤል የሚባለውን ተማሪ ወደ ኮካ ማዘዋወር ፈልግ ምንድነው የሚያደርገው? የሳሙኤልን አይዲ ነምበር ብቻ ኮፒ አድርጎ ወይም ደግሞ ርዕሰ መምህሩ የተሬ ርዕሰ መምህር ለኮካ ርዕሰ መምህር አይዲ ነምበሩን ብቻ ይነግረውና አይዲ ነምበሩን ይዞ ነው የሚሄደው ተማሪው ማለት ነው። አይዲ ነምበሩና የመጀመሪያ ስሙን ይሄንን ኮፒ ያደርግና የኮካ ርዕሰ መምህር በራሱ ዩዘር ኔም ይገባል። የኮካ ርዕሰ መምህር በዚህ መልኩ የራሱ ዩዘር ላይ ከገባ በኋላ ምንድነው የሚያደርገው? ዳታ ኩዌሪ ላይ ስቱደንት የሚለውን ክሊክ ያደርግና እዚች ጋር አድ የምትላለች አድ የምትለውን ክሊክ ያደርጋል ማለት ነው። አድ የምትለውን ክሊክ ሲያደርግ እዚህ ጋር ምን ያመጣልታል? እንደምታዩት ዊዝ ስቱደንት አይዲ የምትል ኦፕሽን አለች። ይችን አንዴ ክሊክ ያደርጋል። ኮንፊርም የምትለዋን ክሊክ ሲያደርግ እዚህ ጋር ምን ያመጣል? ስቱደንት አይዲ እና ፈርስት ኔም የሚል ያመጣል ማለት ነው። ቅድም ኮፒ ያደረግናትን ስቱደንት አይዲ እዚህ ጋር ፔስት እንልና የመጀመሪያ ስሙን ሳሙኤል ብለን ጽፈን ኩዌሪ ስንለው የሳሙኤልን ተሬ ላይ ያለውን ሙሉ መረጃ እዚህ ጋር ያመጣልናል ማለት ነው። ያ ማለት ኮካም ተሬም የሚልኩት መረጃ ቀጥታ የሚሄደው ወደ አንድ ሰርቨር ስለሆነ የሁለቱንም መረጃ በዚህ መልኩ ተሬ ላይ ያለውን መረጃ በዚህ መልኩ ኮካ ትምህርት ቤት ላይ ሆኖ የተማሪውን አይዲ እና ስም ብቻ በመጻፍ እንደዚህ ያወጣልታል ማለት ነው። ከዛ በመጨረሻ ታች ወርድና አፕላይ የምትለውን ክሊክ ያደርጋል ማለት ነው። እንደዚህ አፕላይ ካደረገ በኋላ ምንድነው የሚሆነው? ይሄ ፋይል ወደ ወረዳው ተልኳል ማለት ነው። ወረዳው አፕሩቭድ ካደረገው ተሬ ላይ የነበረው ሳሙኤል ወደ ኮካ ትምህርት ቤት ይዘዋወራል ማለት ነው።
እሱን ደግሞ አብረን እናያለን። አሁን ሎጋውት ብዬ በወረዳው አካውንት ገብቼ አሳያችኋለሁ። እንደዚህ በወረዳው አካውንት ከገባው በኋላ ሰብሚሽን ስታተስ ላይ ስቱደንት እዚህ ጋር እንደምታዩት ኮካ ሳሙኤል የሚባል አዌቲንግ ላይ ያለ ማለት ነው። ይህንን ወረዳ ላይ ያለ ዩዘር ቼክ ቦክሷን ክሊክ ያደርግና ቬሪፋይ ይላል። እዚህ ጋር አፕሩቭድ ደግሞ ኦኬ ቢለው ይችላል። አፕሩቭድ ካለ በኋላ አፕሩቭ ብሎ ኮንፊርም። አሁን ታሬ ላይ ያለው ሳሙኤል የሚባለው ተማሪ ወደ ኮካ ተዘዋውሯል ማለት ነው። ታሬ አካውንት ላይ ገብተን ቼክ ማድረግ እንችላለን። ሎግ አውት እንልና እንደዚህ ከገባልን በኋላ ዳታ ኪውሪ ላይ ስቱደንት የሚለውን ክሊክ እናደርጋለን። እንደምታዩት ሁለት ተማሪ ነበረን፣ አንዱ ሳሙኤል አንዱ ሰላም የምትባል። አሁን ሳሙኤል ወደ ኮካ ትምህርት ቤት ተዘዋውሯል ማለት ነው። ሞር ደግሞ ግልጽ እንደሆነላችሁ የኮካ ትምህርት ቤት ላይ ገብተን ቼክ እናደርጋለን። እንደዚህ ከገባልን በኋላ ዳታ ኩዌሪ ስቱደንት እዚህ ጋር ሳሙኤል መኖር ግዴታ ነው ማለት ነው። እንደምታዩት ሳሙኤል ኮካ ትምህርት ቤት ላይ ተዘዋውሯል ማለት ነው። ቀጣይ አቅጣጫ አንድ 3 ነጥቦችን እንሰጣችኋለሁ። በደንብ በትኩረት ይዘን እንነጋገር። የመጀመሪያ እንግዲህ አሁን እስካሁን እየሰራን ያለ የተማሪ ምዝገባ ጉዳይ ቅድምም እያነሳችሁት ነበረ። ስፔሲፊክ ሆኖ ቀኑ እስካልታወቀ ድረስ የምዝገባ ስራችን ይቀጥላል። በአብዛኛው ደግሞ እርሳነ መምህራን እየደወላችሁ በአካባቢው የሚመዘገብ ተማሪ የለም ጭራሽ ምትሏላችሁ። ጥሩ ነው። ከሌለ ላለመኖሩ መረጃኛ እንፈልጋለን። አካባቢው ላይ ምንም ተመዝጋቢ ተማሪ የለም የምትሉበትን መረጃ አጠናክራችሁ ለኛ ተፈራርማችሁ ታሳውቁናላችሁ። ከዛ ውጭ ግን ቀኑ እስኪታወቅ ድረስ የምዝገባ ስራችን እንሰራለን። ዞሮ ዞሮ እየደከማችሁ ነው፣ እየሰራችሁ ነው። እውነት ለመነጋገር በኋላ የምንናገረው ስለሆነ ነው እንጂ ጥሩ ነው። ያን አሁንም ማስቀጠል መቻል አለብን። በተቻለ መጠን እንደ ዞን ያለውን ደረጃ የመጨረሻ ወረዳ አለፋ ነው 15ኛ ያለው። እስካሁን ያለው ደረጃ 56% ነን። 52000
866 ተማሪ ነው። የሪፖርት ችግር ካልሆነ የነበረን ዳታ 52966 የመጀመሪያ ሪፖርት አድርገን ነበር እንደወረዳም እና ያለው ዳታ በዚህ መካከል ነው 56% ነው። በተቻለ መጠን አለፋም ያስመስል ነገር እየለፋችሁ ነው እየሰራችሁ ነው። በተቻለ መጠን ደግሞ የተወሰነ ነገር ባለን ጊዜ የተወሰነ ተንቀሳቅሰን 60% እንኳን ለወረዳ ብንገባ የተሻለ ነው። ስለዚህ ምንችለውን ያህል እንስራ ነው። ምንችለውን ያህል ሰርተን የተማሪ ግባታችን አሁን እኛ ደረጃ የምናስቀምጠው በሁለት ነገር ነው። የመጀመሪያ በእቅድ ክንውን፣ ሁለተኛ መማር ማስተማር ላይ መማር ማስተማር የተመዘገበ ተማሪ እንዳላችሁት በተለያየ ምክንያት ራሱን የሆነ የቻለ ምክንያት አለው። በምክንያት የቀረ እንደቀረሁ ነው። ለምሳሌ 3000 ተማሪ የመዘገበ በመማር ላይ ያለ ብሎ ሲልክ እንዲሁ እርግጠኛ ሆኜ የምነግራችሁ 50% ላይ ያለ ተማሪ 45000 38000 ነው። አጠቃላይ ያለን ከቅድመ መደበኛ እስከ ሁለተኛ ደረጃ ያለን ተማሪ ቁጥር 45404 ተማሪ ነው።